አውራችሁ ስብር ንቅል ውድቅ ይላል። እንግዲያውስ ይሄ የሚያሳየው የባዮቲን እጥረት ነው። ይህንንም ለመተካት ባዮቲን ከ5000 እስከ 10000 mcg ወይንም ማይክሮግራም በቀን አንድ ጊዜ ብትወስዱ ይሄንን የፀጉር መርገፍ መተካት ትችላላችሁ። ባዮቲን ቤታችሁ ወይም አቅራቢያችሁ ከሌለ በምን መተካት እንችላለን ካላችሁ 3 ነገሮች አሉ። አንድ የበግ ወይንም የፍየል ጉበት፣ ሁለተኛ የእንቁላል አስኳሉ፣ ሶስተኛ ደግሞ የዱባ ዘር ወይንም የዱባ ፍሬ በጣም ሃይ የሆነ የባዮቲን ንጥረ ነገር ውስጣቸው አለ። ጉበቱን በዱለት ለምሳሌ ተደርጎ መበላት ይችላል። እንቁላል እንደዚሁም ተቀቅሎ መበላት ይችላል። የዱባ ዘርን ደግሞ በመቁላት እንደዚሁ ልክ እንደ ቆሎ መብላት፣ ካልሆነም ደግሞ ደርቆ ከተፈጨ በኋላ የተለያዩ ምግቦች ላይ በመነስነስ ከተበላ ጥሩ የባዮቲን ንጥረ ነገር ለሰውነታችን ማግኘት እንችላለን ማለት ነው። ከዚህ አልፎ የራሴ ካምፓኒ ቫይታሚን ዲ በኤፍዲኤ የተመራ እየሸጥኩኝ ነው። እዚሁ ቲክቶክ ሻፕ ላይ ማየት ትችላላችሁ። እስከሚቀጥለው ጊዜ እስከምንገናኝ ድረስ አመሰግናለሁ። ላይክ፣ ኮመንት እና ፎሎ ማድረግ እንዳትረሱ። አመሰግናለሁ።